ምን እንደሆነ እስኪገባ ድረስ ፈልገኝ። ቆይ ግን ይሄን ባህሪ ከየት ነው ያመጣኸው? ወንድምሽ በሴትነቴ ከመጫወቱ በፊት አዎ ነበርኩ። እሺ የት ነህ ያለው? ቆይ ከኔ ምንድነው የምትፈልገው? ወጥተህ የሸመደድከውን ድራማ የማምነልህ ይመስልሃል? አንተ ግን ምን አይነት ክፉ ሰው ነህ? እንዴት እንደዚህ ታደርጋለህ? አውሬ ነህ። የኔ የሆነን ነገር ግን የነኩብኝን ሰዎች ሲጨነቁ ማየት ያስደስተኛል። ይኸውልሽ እኔ ያጨማለኩት ጭቃም ያቆሸሽኩት ገላ የለም እያልኩሽ ነው። እንዴት ነህ ወንድም? አንተ ነህ? ደህና ነኝ እግዚአብሔር ይመስገን። ምን ነው ተኝተህ ነበር እንዴ? ድምጽ ቀዘቀዘብኝ። አይ አልተኛውም፣ ይቅርታ ግን አላወኩም። ይሄንን ድምጽ በፍጹም ምትረሳው አልመሰለኝም ነበር። ማን ልበል? ላውቅ ግን አልቻልኩም። ለነገሩ ቶ እንዴት ታስታውሰኛለህ ብለህ ነው። ይቅርታ አትጨነቅ። ያው አታስታውሰኝ። ያው መልሼ እንደምመጣ ስላልጠበቅ ነው። እባክህ ነው ወንድም ማንነትህን ትነግረኛለህ? ካለበለዛ ስልኩን ዘጋዋለሁ ምናምን ብለህ ልትለኝ ነው ወንድም? አንተ ነህ? አዝናለሁ። ለማንኛውም ያልገደልከው እባብ አፈር ልሶ ተመልሶልሃል። ይቅርታ ምንም እየገባኝ አይደለም። ቆይ ስለምን እባብ ነው የምታወራው? ናሽናል ጂኦግራፊ ላይ ያለውን ልበልህ? የተቀማውን ነገር ማግኘት ባትችል እንኳን ቀሚውን ማግኘት ትችላለህ። ቆይ ግን እኔ እናንተ እንተዋወቃለን? በሚገባ በጣም ብዙ መንገዶችን አብረን ተጉዘናል። አብረን ተጉዘናል እኮ እኔ እናንተ። እሺ ማን ልበል? እስኪ ማንነትህን ንገረኝ። ማንነቴን ማወቅ ከፈለክ አሁን በምልክልህ አድራሻ ቶሎ ብለህ እዚህ ትመጣለህ። ሰውዬው የፈለከኝ እኮ አንተ ነህ አይደል? ስለዚህ ያለውበት መምጣት ያለብህ አንተ ነህ። ግድ የለም እመነኝ። ይኸውልህ ላንተም ለቤተሰብም አስፈልጋቸዋለሁ። ምን? ቆይ አንተ ማን ስለሆንክ ነው የምታስፈልገው? ይኸውልህ አሁን ከገባህበት አጣብቂኝ ሊያወጣ የሚችል ብቸኛው ሰው እኔ ነኝ። የምን አጣብቂኝ? አይዞ አትንተባተብ። እኔ እኮ ያው ሁሉንም ነገር አውቀዋለሁ። ማለት አልገባኝም። ቆይ አንተ ምኑን ነው የምታውቀው? ያለውበትን አድራሻ ልክልሃለሁ። ጊዜን ተጠቀም። ሄሎ ያልከኝን ጨርሻለሁ። ጨርሻለሁ እኮ አይደለም የሚባለው የኔ ጎበዝ። ማለት አልገባኝም። ተረጋጊ እንጂ በቁጣ እኮ የሚሆን ነገር የለም። ዛሬ ልንሰራ ያሰብነውን ነገር የጀመርንበት ቀን ነው። ስምምነታችን እኮ ይሄን እንድሰራ አይደል እንዴ? ይኸውልሽ ትሰሚኛለሽ? ስምምነቱን መቀጠልም ሆነ ማቋረጥ የምችልበት መብት ያለኝ እኔ ብቻ ነኝ። እባክህ ልለምን፣ ምንም የማያውቁት እህትና ወንድም ላይ አታስጨክነኝ እባክህ። አይዞሽ። ይኸውልሽ ከዚህ በኋላ የሚቀሩን ስራዎች ትንሽ ናቸው። ይኸውልሽ ከዚህ በኋላ እምታረጊውን አሁን ስሚኝ። እንዴ ደሞ ምንድነው ማደርገው? አንተነህ ደፍሮኛል ብለሽ ሄደሽ ክስ ትመሰርቻለሽ። ምን? ምንድነው የተፈጠረው ነገር? ምን እየሆነ ነው ያለው? እሺ እኔ ምስኪን ወንድም እንደዚህ ያደርግ
በጭራሽ አንቺን ሊያደርጋች ሽቁማዚስ ምን ሆነ ነው አዚኔ ተባክሽ አንቺ ምን ይሆን የተፈጠረው ነገር ባክሽ አቤት ወዳጄ ሄሎ ያልከኝ ቦታ እኮ ደርሻለሁ ዘገየ በጣም ዘገየ ምን ማለት ነው ዘገየ ድረስ ባልከኝ ሰዓት እኮ ነው የደረስኩት ሲመስለኝ አንተ ጉዳዩ አላስጨነቀ መነጋገር አለብን አልከኝ አይደል እሺ ብዬ ያልከኝ ቦታ መጣው ምንድነው አሁን ደሞ ወደ ኋላ የምትለው ነውሬን እኮ ልሸፍንልህ እያልኩ ነው ትሰማኛለህ እኔ ምንም አይነት ነውር አልፈጸምኩም እያልኩ ነው ነውር አለመፈጸምህን ለኔ ሳይሆን ፍርድ ቤት ትናዘዘዋለህ ፍርድ ቤት ልጅቷን የላክብኝ አንተ ነህ ማለት ነው በመጨረሻ ማመንክ ማለት ነው እሺ የት ነህ ያለው ቆይ ከኔ ምንድነው የምትፈልገው ንገረኝ የት ነው ያለው ካንተ እኔ ምንም አልፈልግም የኔ የሆነን ነገር ግን የነኩብኝን ሰዎች ሲጨነቁ ማየት ያስደስተኛል እኔ ያንተ የሆነ ነገር በፍጹም አልነካውም አልወሰድኩም ይኸውልህ አሁን የት እንዳለህ ንገረኝና ያለህበት ልምጣ ፈልገኝ በደንብ ፈልገኝ ማጣት ምን እንደሆነ እስኪገባ ድረስ ፈልገኝ ሄሎ ማን ቆይ ከኔ ምንድነው የምትፈልገው ወንድሜን ምን ነካብኝ አንተዬ እማዬና አባዬ ይሄን ቢያዩ ምን ይሉ ይሆን ልፋታቸው ድካማቸውን ገደል ከተቱ እንደዚህ እንድትሆን አልነበረም ሁሉ መከራ ከኛ ጋር ያሳለፉት በአካል ባይኖሩ አንገታቸውን አስደፍተናቸዋል ማን ይረገመ ማን ነው በክፉ ዓይኑ ያየ ማን ነው ወንድሜን ወደ ክፋት የመራብኝ
የት ነው ያለሽው? እንዳልጨረስን እኮ ነገርኩሽ። በስልክ የሚነገር ነገር አይደለም እኮ። መጣው ጠብቂ። አንተ ምን አይነት ሰው ነህ? ቆይ ምንድነው የተጸናወተ ሰይጣን? ምን ነክቶሃል? እባክሽ እህቴ ተረጋጊ። ተረጋጊና የሆነውን ነገር እናውራ። እኔ ምንም አላደረኩም እያልኩሽ እኮ ነው። ስማ፣ እየደፈርካት እንጂ እኮ የጋብቻ ጥያቄ እያቀረብክላት አይደለም ያገኘኋችሁ። አዎ ያየሽው እንደዛ ነው። እውነቱ ግን እንደዛ አይደለም። ካየሽው ጀርባ ሌላ ሴራ አለ። የሆነ ሰው ወጥመድ ውስጥ ከቶናል እያልኩሽ ነው። ትንሽ የቆያል መሰለህ? ለመተወንም ቢሆን ጊዜው አልፏል። ቆይ አንተ ከመቼ ጀምሮ ነው የለየልህ? ሰላም ወጥተ የሸመደድከውን ድራማ የማምነልህ ይመስልሃል? በስልክ አውርቼዋለሁ፣ ግን ደግሞ ሊያገኘኝ አልፈልግም። ምን እንደምፈልግ ታውቃለህ? አላውቅም። አሁን እኔ የምፈልገው እንድትሰሚኝና ስለተፈጠረው ነገር እንዲሁም ስለ ስልኩ እንድናወራ ብቻ ነው የምፈልገው። አንተ ባቦካው ጭቃ ጎትተህ ጥለኸኝ አብሬህ እንድጨማለቅ ነው የምትፈልገው? ንገረኝ እስኪ፣ ያቆሸሽከውን ገላ እንዴት ነው የምታጸዳው? ይኸውልሽ እኔ ያጨማለቁት ጭቃም ያቆሸሽኩት ገላ የለም እያልኩሽ ነው። ደግሞ ከስራህ ውሸት። ከዚህ በላይ ምን ላድርግልህ? በቃ ተወኝ። አይጥ ለሞቷ የድመትን አፍንጫ ታሸታለች። ስሚ አንቺ ስለ ጮሽ አንበሳነቱን የሚቶ ይመስልሻል? የራሱ ጉዳይ። እሺ የኔስ ጉዳይ ታዩ፣ የእናትሽስ ጉዳይ? ስትናደጂ በጣም ደስ ትያለሽ። አስረዝም ያሰርኩትን ገመድ አሳጥርልሽና ያን ጊዜ አሳርሽን ትበያለሽ። እኔን እንደፈለከኝ አድርገኝ፣ ግን እባክህ እናቴን ተዋት። በጣም ጥሩ። አንቺ ጸባይኛ ከሆንሽ እኔ ደግሞ ጉልበቴን አልጠቀም። ምንድነው? ዘመደ ብዙ ስለሆንኩኝ ያሰብኳቸው ነገሮች ሁሉ ይሳኩልኛል። ይሄ መደፈርሽን የሚገልጽ ማስረጃ። አንተ ግን ምን አይነት ክፉ ሰው ነህ? እንዴት እንደዚህ ታደርጋለህ? አውሪ ነህ። እንዴት ወዴት ለምን እያልሽ ወደ ስኬት የሚወስድሽን መንገድ አታስረዝም። ህይወትን እስኪ ቀለል አድርገሽ ኑሪያት። ሰላም በማያጠንት ምልልሻለሁ። ይሄ ሁሉ ነገር ወጥመድ ነው። እኔ ምንም ማውቀው ነገር የለም። እኔ ለማጥመድ ነው በማዚ በኩል የመጡብኝ። አሁንም ሌላ ውሸት። ቆይ አየሁትን እንዴት ልታስረዳኝ ትችላለህ? አቶ አንተነህ መዓዛ ከቁጥጥር ውጭ ሆናብኝ ነበር። ወደ መኝታ ቤት ራሱ የገባችው ያንቺን መምጣት እርግጠኛ ስትሆን ነው። ከዛ ልደፍር ታገለች አይደል? ምን አለ መልሽን ነገር ብታዳምጪኝ። የእሷ ዓላማ በእንደዚህ አይነት ሁኔታ ውስጥ ሆነን እንድታይን ነበር ፍላጎቷ። አታደርገው እባክህን ውሸትን ለመደበቅ ብለህ ሌላ ቅጥፈት አትጨምር። ቆይ ግን ይሄን ባህሪ ከየት ነው ያመጣኸው? እዚህ ቤት የተፈጠረው እያንዳንዱን ነገር የሚያውቅ አንድ ሰው አለ። ምን አይነት ሰው እባክህ? እኔ እንጃ፣ ማንነቱን ግን ላውቀው አልቻልኩም። ምንድነው ካንተ የሚፈልገው እባክህ? እሱን አላውቅም። ነገር ግን ከዚህ ከገባበት ወጥመድ ላወጣህ የምችለው እኔ ብቻ ነኝ ብሎ ቆይ ያልገባኝ ነገር መዓዛ የኛ ጠላት ናት ማለት ነው? እኔ እርግጠኛ ሆኜ መናገር አልችልም። ምናልባትም እኮ እሷም ተጎጂ ልትሆን ትችላለች። ስልክሽ እየጠራ ነው። እሷ ናት። አንሺው።
ሄሎ ደህና ነሽ ማዚ? ኧረ እባክሽ እየቀለድሽ ነው? ማዜን እህት የት ነው ያለሽው? እስኪ የሆነውን ነገር ተረጋግተሽ አስረጅ። ምንድነው ማስረዳሽ? ያየሽውን ነገር ልክጂኝ ነው? እንደዛ አላልኩም። አንቺ እኮ የዚህ ቤተሰብ አካል ነሽ። ወንድምሽ በሴትነቴ ከመጫወቱ በፊት አዎ ነበርኩ። ማዚ አንቺሽ እንደዚህ አይነት ልጅ እንዳልሆነ እኔም አንቺም እናውቃለን አይደለ? አሃ ወንድምሽን ንጹህ እያረግሽ እኔን እየኮነንሽኝ ነው? ማዚ ምን ሆነሻል? እንዴት ነው የምታስቢው? አንቺም እኮ እህቴ ነሽ። እንደ እህትሽ ብታይኝማ ስለኔ ነበር የምትጨነቂ። ይልቅ ልንገርሽ፣ ካሁን በኋላ ወንድምሽ እስር ቤት ውስጥ ነው የሚበሰብሰው። ማለት የምር ማዚ አንተነ ደፍሮኛል ብለሽ ልከሽ ነው? ምንድነው? ዘመደ ብዙ ስለሆንኩኝ ያሰብኳቸው ነገሮች ሁሉ ይሳኩልኛል። ይሄ መደፈርሽን የሚገልጽ ማስረጃ ነው። ሆስፒታል ሄጄ ምርመራ አድርጌያለሁ። እንዴት ማለቴ አልገባኝም። የምርመራው ውጤት መደፈሬን ያሳያል። አሁን እጄ ላይ ነው። ማዚ ታዲያ ምን ለማድረግ እያሰብሽ ነው? ፍርድ ቤት እገትረዋለሁ። ምን?